ሰላም ተናስተልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ይሄ አገዛዝ መቼ ነው የሚያበቃው? መቼ ነው የሚያቆመው? ህዝብን ማታለል አሁን ቀደም ሲል የጠቀስከውን የሶማሌላንዱን እንኳን ደስ አላችሁ ፈጣሪ ይመስገን ከማለት ሌላ ምን ይባላል ከሚል መገለጫ ጋር እንደዛ ህዝቡን በፕሮፓጋንዳ መግቢያ መውጫ ነፍስ ውጪ ነፍስ ግቢ ያደረጉበትን ጊዜ እናስታውሳለን። ያ ብቻ አይደለም። ባለፉት 7 ዓመታት የአብይ አህመድ አገዛዝ መለያ ባህሪው መሬት ላይ ከሚሰራው ይልቅ በሚዲያ ላይ በቴሌቪዥን ላይ የሚያስጮህ ነገር የሚበረክትበት ወደ ተግባር ያልተመነዘሩ ቃሎች የበዙበት የስልጣን ዘመንን ነው የምናስታውሰው። ምናልባት በዋት ኢህአዴግ ዘመን በዚህ ደረጃ ህዝብን እያታለሉ ህዝብን እየናቁ የታዩበት አጋጣሚ ካለ እንደው በቁጥር ልንጠቅስ እንችላለን። ይሄ ግን በየዕለቱ ህዝብን ማታለል በየዕለቱ ህዝብ ያላቸው ንቀት የሚያሳዩ ተግባራትንና መልእክቶችን ነው የሚያስተላልፉት። እንደው መቼ ነው የሚያበቃው ይሄ ንቀታቸው? እንግዲህ መብራት አምጥተንልሃል አባይ ግድብን ይሄው መረቅንልህ ብለው ያ ሁሉ ጭፈራ ከተደረገ በኋላ ይሄው የኢትዮጵያ ህዝብ ከፈረቃም ባሻገር እንደው በተከታታይ መብራት እየጠፋ አሁንማ ለጉድ ነው አሉ። መብራት በየጊዜው ነው የሚጠፋው። ሰው መስራት አልቻለም፣ መንቀሳቀስ አልቻለም። አባይ ግድብ ተገደበ ተመረቀ ተብሎ ይዞላቸው የመጣው ሲሳይ የለም። እንዲህ አይነት ህዝብን እያደናገሩና በንቀት የተስፋ ዳቦ እያስገመጡ እስከ መቼ ይዘልቃሉ ነው? ይሄ ነገር የሚያቆመው መቼ ነው? ፕሮፓጋንዳም እኮ ጥበብ ነው። ፕሮፓጋንዳ ሲባል ከጫፍ እስከ ጫፍ እንዳለ ውሸት ይዘመተ ህዝቡን በዛ በውሸት ማጥመቅ ማለት አይደለም። ፕሮፓጋንዳ እውነት እንደውም ከ90% በላይ እውነት ይዘ አቀራረብ ላይ ያን የምታቀርብበት መንገድ ሰውን እንዲስብ ሰው እንዲያዳምጥ አድርገህ የምታቀርበው ጥበብ ነው። ፕሮፓጋንዳ በራሱ መጥፎ አይደለም። ፕሮፓጋንዳ ግን ውሸቱ ሲበዛ ፕሮፓጋንዳ ሳይሆን ይሄ ቅጥፈት ነው። ይሄ ሐሰተኛ መረጃ ህዝብን ለህዝብ በማቅረብ ማወናበድ ማለት ነው። ስለዚህ አንዳንድ ጊዜ ፕሮፓጋንዳ የሚለውንም ቃል ህዝቡ ሁሉ ጊዜ በኔጌቲቭ ባሉታዊ መልኩ እንዳይመለከተው ነው። አገዛዙ ነው በተለየ ሁኔታ ውሸትን የፕሮፓጋንዳ ዋና ማጠንጠኛ አድርጎ እየተጠቀመ ያለው። ቀደም ሲል ስለ ቱሪዝም ስታነሳ ቱሪዝሙ ላይማ ተስፋ ቆረጡ መሰለኝ። አሁን የቱሪዝም ሚኒስትሯ ማናት እሷ አውሮፕላን እያስነሳች የሆኑ ነጮችን ሰብስባ ቢቸግራት ይዛ መሄድ ጀመረች። ማንም መምጣት ሳይችል ለቴሌቪዥን ቃለ መጠይቅ የሚበቃ ፈረንጅ ጠፋ። የሚያሳዩት ነገር የሚታይ ነገር ሁሉ በጦርነት ውስጥ ያለ ሆነ። ስለዚህ አሁንም ትንሽ ሰላም አለበት የተባለ ድሬዳዋና ሐረር ይዛቸው ሄዳ ቱሪዝሙን ለማጎልበት ለማጠናከር ያለመ ጉዞ ተደረጋሉ። እንግዲህ እሷ ሁሉንም እጃቸውን እያያዘች አውሮፕላን እያስነሳች በየቦታው አትሄድ ነገር ሌላ ቦታ በአውሮፕላንም የማይቻል ነው፣ ከባድ ነው። ስለዚህ ቱሪዝም የሚባለው ነገር ያለቀ ያከተመ ነገር ነው። ይሄ ምንም እንደው በፕሮፓጋንዳም ሊሸፍኑት በገጽታ ግንባታ ብለው እንደው የቴሌቪዥን ፕሮግራም ምንም ቢሰሩለት የማይሸፈን ጥሬ ሐቁ አደባባይ ላይ የተጋለጠ መሆኑን በደንብ ማየት እንችላለን። ያሬድና ወደ ጉዳያችን እንመለስ። እንደው እንዲህ አይነት ድርድር እንዲህ አይነት ቅጥፈት ያለበት ሰላም ተብሎ የሰላም ቃል ይጠራበታል፣ ግን ሰላም የሌለበት አብይ አህመድ ከመጣ እንግዲህ ይሄ ሶስተኛ ፌክ የሆነ በጣም ሐሰተኛ ድርድር ነው ያየነው። አንዱ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ያመጣውን ጣጣ ምን ላይ እንዳለ አሁን በደንብ ህፃን አዋቂ ሁሉ የሚረዳበት ሁኔታ ነው የተፈጠረው። ሌላው የታንዛኒያው ስምምነት ነው ከኦሮሞ ነጻነት ሰራዊት ጋር። ያንን በተደረገ በ6ኛ ወሩ የጃልሰኝ ቡድን አምጥተው ከዛ ውስጥ ወደ 1000-2000 ወታደሮችን አሁን እስር ቤትና መልሰው ጫካ የገቡበት ብዙዎችም የሞቱበት ሁኔታ ነው የተፈጠረው። ስለዚህ ታንዛኒያ ስምምነት የሚባል የለም። ከጃልሰኝ ጋር የተደረገውም ስምምነት ፈርሷል። አሁን ደግሞ ሌላ ሐሰተኛ በጣም ደግሞ ይሄ ከሁሉም የወረደ መንግስት የሚባለውን ስም ይዞ የሚንቀሳቀስን አገዛዝ የማይመጥን በጣም አሳፋሪ የሆነ ክስተት ነው የተስተናገደው። ምን ሊመጣ ነው? በዚህ መልኩ የአማራ ህዝብን ሰላም ማምጣት ይቻላል ወይ? በየትምህርት ቤቱ ወታደር አስፍረ በየቤተ ክርስቲያኑ በየዩኒቨርሲቲው ታንክና ዙ 23 ያስቀምጠ እነሱን ሳታወጣ የሆነ እንኳን ለሰላም ያለህን ቀናኢነት ለሰላም ያለህን ቁርጠኝነት የሚያሳዩ ነገሮችን ሳታደርግ አሁንም በድሮን እየመታ አሁንም በከባድ መሳሪያ እንደዚህ አይነት ጥቃት እየፈጸምክ ምንድነው ሰላም ትርጉሙ ምንድነው? ይህን እውነት የአፍሪካ ህብረት በግለሰብም ደረጃ ይሄዱ በተቋምም
ይሄ ነገር ጠፍቷቸው ነው ወይ? ትንሽ መፈተሽ ትንሽ መረጃ መሰብሰብ አቅቷቸው ነው የአብይ አህመድ ቲያትር አድማቂ ሆነው የመጡት? ብዙ ጥያቄ ልናነሳ እንችላለን። ግን በዚህ መልኩ ሰላም ይመጣል። በዓለም አቀፍ ደረጃ ገጽታችን እንደውም የበለጠ ከኩስምና ወጥተን ቀና እያልን ነው የሚል ነገር ነው። እንግዲህ ሁልጊዜ የምንለው ነገር አለ። ብልጽግና ካለ ድህነት ኢትዮጵያ ውስጥ ስር ሰዷል ማለት ነው። ሰላም ካሉ ኢትዮጵያ ውስጥ ቀውስ፣ ጦርነት በየቦታው አለ ማለት ነው። ስለዚህ በብልጽግና መዝገበ ቃላት ውስጥ ፍቺው ተቃራኒው ነው። ከዚህ አንጻር አሁን በገጽታ ግንባታ ከፍ ብለናል ካሉ ምን ያህል ኢትዮጵያ በዲፕሎማሲው ወደ ኋላ እየተንሸራተተች እንደውም በጣም ኩስምና ውስጥ ከመግባት አልፋ ስሟ ማይጠራበት ዘመን ላይ ደርሰናል። ሰሞኑን እዚህ አሜሪካ የተደረገ የኮንጎና የሩዋንዳን ስምምነት እንደው ኢትዮጵያን የምታል በአፄ ኃይለ ሥላሴ ጊዜ አፍሪካን አንድ ያደረጉ አፍሪካን ያስታረቁ እሱም ይቅር በነ መንግስቱ ኃይለማርያም ጊዜ የነበረውም አፍሪካን አንድ የማድረግ ነገር እሱም የኢትዮጵያ ሚና ይታወቃል። በመለስ ዜናዊ ጊዜም ጭምር ያለውንም ነገር በአፍሪካ ላይ ያለን ገጽታ እውነት ለመናገር የኮሰመን አልነበረም። አሁን በዚህ ስምምነት ላይ ኢትዮጵያ ስሟም ሳይጠራ ኬንያ ፕሬዝዳንቱ ተጋብዘው በዚህ ስነ ስርዓት ላይ ተገኝተው እንደ ዳኛ እንደ አስታራቂ የታዩበት የኬንያ ሞገስ ከፍ ያለበት ብቻም አይደለም 1.6 ቢሊዮን ዶላር እንደው በኪሳቸው ለሀገራቸው ሸጉጠው የተመለሱበት ሁኔታ ነው የተፈጠረው። ስለዚህ ምንድነው አብይ አህመድ ራሱ ፎቶ እየተነሳ ከሚለጥፈው ልክ እንደ አንድ ታዋቂ ሰዎችን እያሳደደ ፎቶ እየተነሳ እንደሚለጥፍ አንድ አክቲቪስት ካልሆነ በስተቀር ለሀገር የሚጠቅም ጠብ ያለ ነገር ሳያስገኝ የበለጠ ኢትዮጵያን እያዋረደ ያለበት ሁኔታ ነው ያለው። ግን እነዚህ አፍሪካ ህብረትና ኢጋድን እንዳልከው ነው። እንደው ኢጋድ የሚባል ሀገር በአሁን ሰዓት ቀውስ ነው። አፍሪካው ቀጠና ሱዳን ቀውስ ውስጥ ነች፣ ኢትዮጵያ ቀውስ ውስጥ ነች፣ ኤርትራ ያለው ሁኔታ ይታወቃል። ያው ለኢጋድ ያላትም አቋም በግልጽ የሚታወቀው እንኳን ለኢጋድ ለአፍሪካ ህብረት የኤርትራ አቋም ግልጽ ነው። ፕሬዚዳንቱ በየጊዜው የአፍሪካ ህብረት እንዴት እንደሚገልጹ ይታወቃል። ምንም ሰላም በሌለበት ኢጋድ ዝም ብሎ ተጎልቶ ያለ ተቋም ነው ማለት ነው የምንችለውና ከዛ ይልቅ ግን ለአብይ አህመድ እንደ መሳሪያ እያገለገለ ያለ የኦህዴድ ሰው ገራፊ የነበረ ሰው ብዙ ሰው ሲያሰቃይ የነበረ ሰው ግን የዚህ ጸሐፊ ሆኖ የተመጣበት ሁኔታ ድርጅቱ ቀድሞኑ የከሸፈ ለመሆኑ ማሳያ ነው ማለት ይቻላል። እንደው የአፍሪካ ህብረት አሁን ዝግ ስብሰባ ላይ ያደርግ ነው እየተባለ ነው። አንድ ዶክመንት ወጥቶብኛል፣ ሶሻል ሚዲያን እየተቆጣጠርኩት አይደለም፣ ከቁጥጥሬ ውጪ ነው፣ እኔን አይወክልም የሚል አንድ ነገር ጽፏል። ምን አይነት ዶክመንት እንደሆነ ግን አልገለጸም። ያ በምንድነው ሰሞኑን አማራ ክልል ላይ ተካሄደ የተባለው አስቂኝ ድራማን የተመለከተ እንዳልሆነ ግን ምክንያቱም ከና አቋሟውንም መግለጫው በዛው በዌብሳይቱ ላይ ይገኛል። ምንድነው አሁን የአፍሪካ ህብረት ሊል የሚችለው? እንዲህ አይነት ውርደት ውስጥ ገብቶ ነገ ከነጎዳ የኢትዮጵያንም ህዝብ አጠቃላይ ይቅርታ ካልጠየቀ ይሄ ተቋም እንደ ተቋምነት እንደው አለ ማለትስ ይቻላል? በእርግጥ በዚህ ጉዳይ ብቻ ሳይሆን በብዙ ጉዳዮች የከሸፈ ነው። ግን ይሄ ደግሞ የበለጠ ተቀባይነቱን እየሸረሸረ ምንም የአምባገነኖች መጠቀሚያ መገልገያ የሆነ ተቋም ተደርጎ እየታየ ነው ያለውና ምን እድል ጣፋንታ አለው ስሙን ለመመለስ? ምንኪሳ እንግዲህ ብዙ ነገር ባነሳ ደስ ባለኝ፣ ሌላ ጊዜ እንመጣበታለን። አሁን የተለያዩ ወቅታዊ ጉዳዮች ስላሉ ወደሱ በቀጥታ አመራለሁ። እንደው ሰሞኑን የቲያትሩን እንዴት ተመለከትከው? ከዚህ በፊት በኦሮሚያ ክልል የጃልሰኝ ከኦሮሞ ነጻነት ሰራዊት ተገንጥሎ ሲመጣ ከፍተኛ የሆነ ሸብረብ ነበረ። በቃ በኦሮሚያ ክልል ከዚህ በኋላ የጥይት ድምጽ አይሰማም ከሚሉ መገለጫዎች ጋር ብዙ ነገሮች ተባሉ። ነገር ግን የበለጠ እንደውም የኦሮሞ ነጻነት ሰራዊት ግዛቱን እያስፋፋ አድማሱን እያሰፋ